ማርያም ዘቀተም ላታቀብረ ለምን ታስላለው እንትን ክላክሱ ነው ፈስ ወንበር ላይ ስትቀመጥ እንደ ፕራንክ ማለት ነው ለሰኮነ ታስላ ማልገሰው ማርያም ሆነት እና ኢኮሪሲ ናብታ አሁን እኮ እየተከራከረ ነው ቴስላ ይሻለናል ሞዴል 3 ወይስ BYD ማለት ይቀርባልኩት አፕሊኬሽኑ ያለው ነገር ይሻላል ጋዲኮ አለውኩ ግን ሲተነተነ ምንድነው ቢሆን ቢልድ ዩር ድሪምስ ዳዊት ድሪምስስ አላቅሽ ባይዘው ግን እኮ ይኸውልህ የቻይኖች ስም ማውጣት አይችሉም የምር ስማ ቻይና ሀገር ሄደን ለምን ስም የምር ፕራይቬት ሊሚትድ ካምፓኒ እንሽጥላችሁ ለመኪና አውራ ግን አውራ ለኤሌክትሪክ ነው ግን ባይዘው ይሰማ በኮሎምቢያኛ አውራ ምን ማለት እንደሆነ ታውቃለችስ በጣም መጥፎ ነገር ነው ያምር አይደለም ያምር በጣም መጥፎ ስፓኒሽ ነው የሚያወሩት አውራ refers to the parts of the body that should be covered according to Islamic standard of modesty ስለዚህኛ ምን ሸፈ መቅረብ ሰውፊ ማይቀር ስለዚህ ጨስከደም ያልኩት እኮ ሴንስ ይሰጣል ማለት ነው እና ሌሎች ናውርነን ማለት ነው in other language there may not be direct equivalent but the concept ስለ አማርኛ አቅም ማለት ነው modesty and aqua ይደነስ ነው ChatGPT እኮ እንግሊዘኛ ሲጀመር እኮ እንትኑ እንግሊዘኛ እኮ ነው አማርኛም ተፍተፍ አይደለም ከሆነ አረምና ታስ ይቸኩላል ሰጥቶት ብቻ ሰላም ውድ አውራ ፋሚሊዎች እንዴት ናችሁ እንኳን አደረሳችሁ how easy ያላችሁ how easy እንኳን አደረሳችሁ ለምን ለነገሩ ባል እንኳን ለ 1400 30 ምናምንኛው ነው አርባቤ ከብቷል ግን አገልግሎት ውጪ እርሶስ ሌላ ስራ በጣም አብረን ለመስራት ለማደግ ምናምን ይጥራሉ እንኳን እሱን አይደለም ይፍቃምላችሁ ትልኝ ድልልናም ጀምሬያለሁ እንኳን ለምንድን ነው ይፍቃምላችሁ ትልኝ ያለው ጊፍት ተሰጥቶት ነው እቺና ጊፍት ሲገባ ነው ይፍቃምላችሁ ይሄን እንዳሰጡኝ ያለችው ያቺ ኩምቢና እንትን ተሰጥቷ ጆሮ ኦኬ ባነበረች እንትና ጂጂኪያ እባካችሁ በዚህ አጋጣሚ መኪና ቤት ምናምን ካላችሁ መሬት ካላችሁ ኢንቦክስ አድርጉልኝ በውስጥ በኩል አውሩኝ ሰዎችና ፍቅር ሲዝ ምናምን እንዴት ነው ድልልና መቀንተ መጥረው በመዳን ዘርግተናል የስራ ድል ነው ነብያችን ወንድ ዮኒ አንዴ ልዘምርላቸው ይዘምሩልዎት ፍቅር ይባርኩኝና አንዴ ልዘምርላቸው ለፍቅር ሲዝም እዘምርላችኋለሁ በምስጋና በዝማሬ እነሱ ግሙር ሞኝ ናቸው እግዚአብሔር በጣም ቦል እነዚህ ሞኝ ናቸው ነው እንትን የሚዘምረው በቃ ነገሩ ይኸውልህ እና ዮኒ ማኛ ምናምን እኮ ነው ያሉት ጭስ እነሱ ያገኙበታል በዚህ ሰውኮ ሰብሰብ ብሎ ያላ ጊፍት እኮ ነው ፖይንት እኮ ጊፍት ለነሱ ይሰጣቸዋል በቅርብ ቀን ካሚንግ ሱን አይዘው እኛም ማለት አውራ ጊፍት ማለት አውራ ቲክቶክ አመለጠው ሰማ እያቆ ሲጋባቆ ጊፍቱ ምን አፈቀረ አይደለም እንደውም እንትን ነው ረፍ ማን እንትና ረፍ እንዲኮፊዮ ለመውለቅ ነው መሞከር Okay guys, let's do a super tornado siren. አፉ ሰፊ ነው አይደል ግድግድ ነው ማንን አስታወሳችሁ እኔ ማንንም አላስታውስም በእውነት አንተ ስለሆንክ እንዴት ራቃለ ረፍቶፈ ትንሽ አይራቅላል ይኸውልህ እዚህ ጋር ለማን ይቀርባል ምን አባ ተስማሙ ነቢል ወለደ ሰማ ኖ አይደለም ነቢል አንዴ እንትን ቱ አስጀምራት
አትይስ ያስተል ላለመመሰል ከማስቲካ ጋር እየጠጣ ደግሞ ማይክ እኔ በእውነት ነው ማለት ሰነዝራለሁ። ደግሞ ባለስልጣን እኮ ነው ስማ አገር ወክሎ ምናምን እኮ እና ለዛ አይደል እንዴ ማንጫጫቱ ብቻ ሳይሆን ስሜትም አለ። ግን እኮ ሻይ ስትጠጣ እኮ እንዲህ እኮ ኧረ እንዲህ አትንዲ ለሻይ ኧረ በእናትህ ስሜት አለ ስንት ነገር አለ እንዲህ ማጣጣም አለብህ። ድራፍት እየጠጣ ቢሆን እሺ ምን ማረግ አንተ ያስፈራል በጣም ኧረ በጣም እንዴ እንዴት ነው እንጂ ማታረው የድሬሰው ኢንተርቪው ታግሳ እኮ ነው አናማራ አታቋርጪ ያለ ምክንያት ማለት ነው። በምልክት ተናገረች አይፈታም ሰው እኔ እኮ ዝንብ መስሎኛል። አይማ ዝንብ ነው አይመስለኝም። ዝንብ ነው ተባረረው ዝንብ ነው ገባ ዝንብ እሷ ብልጡና ይመቻት ግን እግዚአብሔር ሞክራለች። እንትኑንም ሳበተብት ዝንብ ብታባር መስላ እየነገረች ነው። ድሬዳዋ መምጣት እንፈልጋለን። ስፖንሰር እስኪ ድሬዳዋ ከንቲባ ውስጥ ይደውል እና ቤተሰብ እንደጠየቃችሁኝ ማንም ሰው ሳይጠይቅ ዋጋዎች ላሳያችሁ ፈልጋለሁ። ቀስቅሳው 69 419 መርጠ ነው ገዛው። አንድ እግሩ ነው 69 አላየሁትም። ምንድን ነው ኧረ በመድኃኒዓለም አንተ ድምፁ ጨመረ ታውቃለህ? ድምፅ ብሎክ አድርጎ ነበር ሁላ ዞር ሲያደርግ ተጠየቀተው እንደ ባርበር ነው የከፈተው። በዛ ላይ አልታይ ብሎት እኮ እንዲህ ቀንድ ነው ያቺን ሙሉ ከልሏታል። ደግሞ ቀልቷል። የሆነ እንትን አለ ይግላል እኮ ከጠለቀ እኮ ይግላል። ይስቃል ደግሞ ያዳል ካካ በእናትህ ፕሌይስቴሽን ላይ አስተማማኛ መልከኛው ተጫዋች ነበር የሚባለው። ያረላሽ እንዴ እንዴ አለ ያ በጣም ወቅቱ ለማን አለው እንዴ ለማስጣል የሌለ ነው እኮ እንዴ ተጋጩ እኮ ለሁለት
አንተ ግን ተጫወት። ይሄ ወይዘው እኔ ብዙ ጊዜ እንዲበላው አግሬሲቭ ሆኜ ቂም ይዤ ምናምን ሲሆን ግን ደግሞ እንዲህ በጣም ትበላለህ። አጣይ መቼማ ብትረጋጋ ይሻላል። ወንድ ልጅ ልምከርህ ማ ብራዘር፣ ኑሮ ችስታ በሆንክበት ሰዓት ሴት ልጅ እንዳትይዝ። በእውነት ኑሮ በጣም ደሃ ስትሆን በጣም ምንም ሳይኖር ተስፋ ብንፈልግ ስንጠብሳኮ የደከመ ምክር ማንን ትመስል ነበር? በዛ ሰዓት ሳያደምስ ሴት ትመስላለች። ቆንጆ ነው የምትመስለው። ስማ listen to me ዳያለ ዳናይትን ነው የምትመስለው በዛ ሰዓት በችግሩ ሰዓት። ሰላም ተስፋዬን ነው የምትመስለው። በጣም ቆንጆ ነው የምትመስለው። ኦኬ በጣም ሰዓት ከሌለ ሴቷ የሌለ ቀሽቶ ታያ ፍሮል መስላ ያስካት በለጡ ደመቁ ማለት ነው። ልክ ያቺ ታይም አልፋ ያስካት በለጡ ደመቁ እሷልሽ ዳለቱ ሰላም ተስፋዬን ነው የምትመስለው። በጣም ቆንጆ ነው የምትመስለው። መሰረት መብራቴን ማህደርን ትመስላለች። በቃ ፖለቲካ በድህነት ዘመን ሁሉም ሊጠራ ነው እንዴ አርቲስት ደመቁ ማለት ነው። ልክ ያቺ ታይም አልፋ አንተ ኑሮ ተሟልቶ ተሳክቶልህ ያራድዬ ልጅ ኑሮ ሲመጣና ፏ ብልጭ ስትል ጠንፌ ገለቱ መሆኗ ይገለጥላል። ሰው ዶንዱ ወይ ታገል። በዛይ ሰዓት ዝም ብለህ ፉን ፉን በል እንጂ የልቤ ትርታ አትበላት። አሻሽለ ህይወትን ቀይራ። ችግሩ እኮ ብሩ ካልመጣስ በዛው የገንዘቡን መጠን አይተህ የወንድ ልጅ ሚስትን መናገር ትችላለህ። ሲጀመር እኮ ይኸውልህ አሁን ሴት ከያዝክ እኮ በዛው ነው የምትቀጥለው። እንዴት እንትን ትላለህ? ይሄ ግን ለሴት ልጅ ያለ የተሳሳተ አመለካከት ነው። ሴት ልጅ እኮ ከኋላ የጀርባ አጥንት ሆና ደግፋ ሰክሰስ ፉል ታረጋለህ። የጎን አጥንት ነው የጀርባ አጥንት አለ። የጀርባ አጥንት እኔ አፈጣጥሯል። እኔ ደግሞ መጣ አስተሳሰብህን ይዘህ ነው አያ አይ አድርቻች በባይብል ማነች አምሌ ችሎታዎችን እያደረገ ኩሎ ዋላ እንዴት ይንቀሳቀስ የድሮ ተጫዋች ይቻላል። አንተና ዳዊት አሁን ዘፋኙ እቺ ቆራጣ ጊታር የሚይዘው የነበረው የራሱ ባንድ ስለነበረም ነው ይንቀሳቀስ። አረስ እንዲህ ያለ ይሄዳል ወደ ዳዊቴስ በጣም ይሉ ዳይስጌ ነው ስሙ። ዳይስጌ ውጪ ነው ይሆናል። ሁሌ ወዝ ይለያያል እኮ ናፍቆት ነው አሁን ይቀይራል። ጭስ ምግቡ ራሱ የተመጣጠነ ሲሆን የተበጠረ ጸጉር ራሱ እንዲያይታል። አንተ አየው ድሮ ትላልቅ ሰው ነው ክለብ ውስጥ ያለው አይደለ? ግን ለምንድን ነው ኮስተር ማታዋት ምንድን ነው የሰራው? ያለ ዳንስ ነው ሙባርጎ እኮ ነው። ይኸውልህ እቺ እኮ ከዚህች ጋር እኮ እየዘፈነች ነው ሄደና እንቆቅልሽ ልጠይቅህ እስቲ። እንቆቅልሽስ ከእናቷ ሆድ ወጣ እናቷን የምትማታ ከእናቷ ሆድ ወጣ ባለጌ መታ እናቷን የምትመታ ዋክልቢ ልጅ ሴት ልጅ you know these things ታውቃቸዋለህ ከዚህ በፊት አውቃለሁ። ልጅ ነው የሚመታው ከእናቱ የሚመጣው እናቱ ያሳደገችው እናት የሚመታው ልጅ እዛ አለ አይጠፋም። ኦኬ አማርኛ አይችልም ለማሳመን ብልሹ ልጅ የምቆቅልሽ ኮንሰፕት አይጠፋም። ሊከራከረው ነው ትንሽ ዝም ካልኩ እንቆቅልሽ እኮ እንዲህ አይደለም። አትሳቅብኝ አለነወዶ በዚህ ዓመት ግን እንደዚህ አይነቱ ነገር በጣም ይበዛል። አሁን የሚማቱ ልጆቹ ይጨምራል።
ድሮ ጊዜ የሚፈሩት አሁን መፍራት ጠፋ። ምን ጠፋ? የእግዚአብሔር ፍርሃት ጠፋ። በቃ ከእናቱ ክብሪት ነው። ክብሪት ነው የሚለው ሊሰማ አይደለም። የእንቆቅልሽ እኮ ኮንሰፕቱ አልገባው እኮ እንደ እብድ ነው የሚያየው። ክብሪት ይለኛል። ከምን አይነት ሰው ጋር ነው ጊዜን ሊያባክን ሲያስፈራ ምንድን ነው ሸርታት አንተ ግን ያስፈራ ጨለማው ፓርት ወይ አይንን መጨፈን ነው ቀድመህ በጣም መፍትሄ አመጣ። አንተ ደግሞ እንዴት ሰላም ቤዛ እባላለሁ። ከዚህ ባለቤት ሰራተኛ ናቸው። ስታይኝ ትንሽ ግራ የተጋባች መስላለች። ስትታይ ግን ምንም የቤት ሰራተኛ መስል። ለመሆኑ ማን ያመጣሽ? እኔ እስከማውቀው ድረስ ሚስቴ እዚህ ቤት ሰራተኛ እንዳይገባ ብላ ነው። ኧረ እራሷ ሰብለነች ከደላላ ቤት ያመጣችኝ። ደህና ነሽ? ማን ነው ደላላ? ፈጠንሻት በለኝና እትዬ ሰብለ ቆንጆ ባል እንዳላት አልነገረችም። ቆንጆ ቀናተኛ እንደሆነችስ አልነገረችሽም? የነበላ ነገር ላቅርብ? አንተ ወደ ካሜራ ደህና ነሽ? ፈጠንሻት በለኝና እትዬ ሰብለ ቆንጆ ባል እንዳላት አልነገረችም። ቆንጆ ቀናተኛ እንደሆነችስ አልነገረችሽም? አልኩት አይነት ነገር እኮ ነው። በነገራችን ላይ ጥሩ አብሳይ ነኝ። እሱንማ ያየሁት አይደል? ምን አልከኝ? እሱን ወደፊት የምናየው ይሆናል። ቀዝቀዝ ያለው ውሃ ባገኝ ግን አልጠራም። ራሱ ነው የጻፈው። ማን እኔ አንተ ከዚህ የተሻለ አትጽፍም? ዲያሎግ አይ ፍሬሽ አይጽፍ እቺ ብታሳይ ይጽፋሉ። ግን እንትን ይዘላል መሀል ላይ ደህና ነሽ። የመጀመሪያ ትውውቅ እኮ አይመስልም። በአንዴ ቆንጆ እሷ ራሱ ማለት አሰብኩ ሰራተኛ ደግሞ እሱን ወደፊት የምናየው ይሆናል። ቀዝቀዝ ያለው ውሃ ባገኝ ግን አልጠላም። እሺ ጌታዬ። ወይ ሰብለ መቼም አታመጭብኝ፣ ጉድ የለሽ። በጣም ደስ እንዳላለው ታውቃለህ። ለመሰለል ሰራተኛ ጓደኛዋን በሰራተኝነት ኦኬ ነው እንዴ? ጓደኛዋን ነች እንዴ? ሊቀየሩ ነው። እንዴት እንደምትጸጸት እስቲ እንደነሰተብሰር በጣም ነው የሚገባት። ሰላም ነው ዝምያልከው ስዳታል ሲጨምር ከዚች ጋር ትንሽ ፈተና ሙቅ ልካላ ስትመጣ እስቲ ማነሽ ዋምጭ እስቲ ማነሽ ስለ ሰራተኛ እሷንማ የማየሱን ድል መች አገኘሁልሽ? እሱማ ልክ ነው። ሁለታችንም ከስራ ስንመጣ ባዶ ቤት ከምንገባ ብዬ እኮ ግን ተመርጣ የመጣች ነው ትመስል። ቆንጆ ናት እያልክ ነው? ያው እንግዲህ አይን አይከለከል ማለት አንቺ አቲ ብትይው እሱ ማየቱን አይተው። ቆይ እሱ ከሌሎች ጋር ትለያለች። ለምሳሌ እችኛዋ መኝታ ቤት እንድትገባ ተፈቅዶላት ከኔ ጋርም እንድትስቅ እንድትጫወት እንደዛ። ታዲያ እዚህ ትንሽ ለየት አይልም ትያለሽ? አይ ታሞታይ ነው ይድራ አንዳንዴ በጣም ጭንቄው የሌለ ይወርዘድ ከኦሪጂናሉ ዘፈን እኔ ምን አርገሽ እንደሰራሽው እግዚአብሔር ይወቅ። ጋጣሚ በአንድ ገናኝታን የፍቅር ሰማ ደርባ ጎናስፋን ሆኖም ሳናስበው ጊዜው በመሆኑን በቃ ተለያየን መሪነዘኑን ወጣቱ ዘንካታዬ ደህና
ሰንብታ ለቅላጼ ብለህ ዜማን ሳክሪፋይስ ባታረግ ቀይ ቅላጼ ያበዛችበት ሲፈራረቁብን ሐዘን ከደስታ ነገሩ ዘፈን ነው መዝሙር ነገር እኮ የሚመስለኝ ሆሊ ነገር ነው የሚመስለኝ የሰራነው ሁሉ هذه كريسبي هابي فالنتاين هابي فالنتاين هذه لا معناش ايه هابي فالنتاين استاذ مداح استاذ هابي فالنتاين استاذ مداح ስሙ ጠራ ታገሰው ሶስት ታገሰው ቅምሻ ነው ለሬስቶራንት استاذ مداح هابي فالنتاين استاذ مداح እሱስ መቆጣጠር ሲያሳዝኑ ግን እንዴ አይድም ኳክቷል ሰራራሪ እስከዚህ ግባ አውቆ ነው እንዴት ሁሉ ጊዜ ሾው